እና ምን ታረግ መጣን አማራ አልተወጋም አይደለም ምን አማራ ምን አቃለው ውትድርና ገባችሁ ነው መጣን ከዛ በኋላ አፍኖን በጎጃም ደንበጫን ከፍተኛ ወታደራዊ ድል መገኘቱ ተገለጸ። ከ200 በላይ የአብይ አህመድ ሰራዊት መደምሰሱንም ነው ከቀጠናው ለአንከር ሚዲያ የደረሰው መረጃ የሚያመለክተው። የዛሬ 2 ዓመት አካባቢ በደጋ ዳሞት ከፍተኛ ቁጥር ያለው የአብይ አህመድ አገዛዝ ሰራዊት ከተደመሰሰ ወዲህ የሰሞኑ የደንበጫው ድል ለሁለተኛ ጊዜ የተመዘገበ ትልቅ ውጤት መሆኑን ነው ለማወቅ የተቻለው። በተለያዩ የአማራ ቀጠናዎች ሰሞኑንም ውጊያዎች ቀጥለዋል። በጎንደር በበርካታ አካባቢዎች ባለፉት 2 ቀናት ውጊያዎች ተደርገዋል። በማዕከላዊ ጎንደር ዞን አለፋ ጣቁሳ ወረዳ፣ በደቡብ ጎንደር ክምር ድንጋይና በሰሜን ጎንደር ዞን ዋልድባ ገዳም ቅርብ ርቀት እየተደረጉ በሚገኙ ውጊያዎች ከፍተኛ ድሎች እየተመዘገቡ እንዳለ ነው በደረሰን መረጃ ላይ ተመለከተው። ይህ በእንዲህ እንዳለ የአብይ አህመድ ሰራዊት ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ውጊያን አስቀድሞ የሚያስቀር ጠንካራ ሰራዊት ተገንብቷል ሲል መናገሩ ተሰምቷል። የፋኖ ኃይሎች የፊልድ ማርሻሉን ተደጋጋሚ ዲስኩር ባዶ ቀረርቶ ሲሉ አጣጥለውታል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ፌደራል መንግስቱ ላይ ክስ አቀረበ። በአፋርና በምዕራብ ትግራይ በኩል ታጣቂዎችን በማሰልጠንና በመደገፍ ላይ ይገኛል ሲል ነው ህወሓት የአብይ አህመድ አገዛዝ ላይ ክስ ያቀረበው። ወደ ትግራይ የሚገባ ነዳጅ በከፍተኛ መጠን ገደብ በማድረግ የትግራይ ክልልን ማህበረ ኢኮኖሚያዊ እንቅስቃሴ ክፉኛ በመጉዳት እንዲሁም በአዲስ አበባ የሚገኙ የትግራይ ተወላጆች በብሔራዊ ማንነታቸው ተለይተው እንዲታሰሩና እንዲሳደዱ በማድረግ በትግራይ ተቋማትንና አመራሮች ላይ የተቀናጀ ጥላሸት የመቀባት ዘመቻ በማካሄድ ለሰላም ሂደቱ እንቅፋት በሚፈጥሩ ጉዳዮች ላይ ተጠምዷል ብሏል። ህወሓት የአብይ አህመድ አገዛዝ ላይ ባቀረበው ክስ ይህ ሁሉ ጫና ባለበት ሁኔታ በትግራይ በኩል ለሁሉም ነገር በትዕግስት በማለፍ ችግሮች በሰላማዊ መንገድ እንዲፈቱ ከፍተኛ ጥረት እያደረግን ነው ሲል ህወሓት በክሱ ላይ አሳውቋል። ሰሞኑን አብይ አህመድ በህዝብ ተወካዮች ምክር ቤት በትግራይ ጦርነት እያንዣበበ ነው፣ ኤምባሲዎች፣ ምሁራን፣ ባለሀብቶች፣ የሃይማኖት አባቶች ጦርነት እንዳይኖር አድርጉ በሚል ያቀረበውን ጥሪ ነው ህወሓት አጥብቆ ያወገዘው። በጉዳዩ ላይ ከዘውትር ተሳታፊያችን ጋር ቆይታ እናደርጋለን። እንግዲህ ህወሓት ለአብይ አህመድ አገዛዝ ምላሽ ሰጥቷል፣ ክስም አቅርቧል። ህወሓት በምርጫ ቦርድ ህጋዊ ፓርቲ አይደለም። ምርጫ ቦርድ ህወሓትን ህጋዊ ህልውናውን እንዲከስም አድርጓል። ነገር ግን የአብይ አህመድ አገዛዝ አቅም እንደሌለው ይህን እንኳን ማስፈጸም እንደማይችል በሚያሳይ መልኩ ህወሓት ፖለቲካዊ ሚናውን እየተጫወተ ቀጥሏል። አብይ አህመድ ሰሞኑን በህዝብ ተወካዮች ምክር ቤት ላቀረበው ጥሪና ህወሓትን በተመለከተ በክልሉ ስላለው ሁኔታ በአብይ በኩል የቀረቡትን ማብራሪያዎች በማውገዝ ነው ምላሽ የሰጠው ክስም ያቀረበው። ምን ማለት ይቻላል? ህወሓት ከዛሬ 4 ዓመት በፊት ወደ ትግራይ ከሄደ በኋላ የትግራይን ወጣቶችን በማሰልጠን ልዩ ኃይሎችን በደንብ አድርጎ የኮማንዶ ስልጠና በመስጠት በመድረክ ላይ ከፍተኛ የሆነ የወታደራዊ ትርኢት ሲያሳይ የፌዴራል መንግስቱም አዲስ አበባ ላይ ባገኘው አጋጣሚ በተለያዩ የኢትዮጵያ ከተሞች ላይ ወታደራዊ ትርኢት እያሳየ ነገር ግን በሚዲያ እየወጣ ግን ምን ይል ነበረ? ጠቅላይ ሚኒስትሩ በትግራይ ላይ አንድ ጥይት መተኮስ አንፈልግም፣ የትግራይ ህዝብ የኢትዮጵያ ሞተር ነው፣ የትግራይ ህዝብ ለኢትዮጵያ አንድነት አሁን ላለንበት ነፃነትና ዲሞክራሲ ከፍተኛ ዋጋ እየከፈለ ነው። ይህን ዋጋውን ማሳነስ አንፈልግም፣ ከህወሓቶች ጋር በፍጹም መጋጨት አንፈልግም፣ መጣው ከኛ ጋር አብረው ተደምረው መስራት ይችላሉ እያለ እያታለለ ነገር ግን በሁለት እግሬ ቁም ያለው ሲል ጦርነቱን እንዲጀምሩት በተለያየ መንገድ ግፊት በማድረግ ጦርነቱን እንዲጀምሩት አድርጎ በትግራይ ህዝብ ላይ የፈጸመውን ከፍተኛ የሆነ የጅምላ ፍጅት ያየነው ጉዳይ ነው። ከ3 ቀን በፊት በህዝብ ተወካዮች ምክር ቤት ቀርቦ እኛ ትግራይን ከቻል ማልማት ነው የምንፈልገው፣ አንዲት ጥይት መተኮሰ ተመሳሳይ ንግግር እያደረገ ነው ያለው። ይህ ሰውዬ እንደዚህ አይነት ንግግር ሲያደርግ ምን ሊያደርግ እንዳሰበ ይታወቃል። ስለዚህ የትግራይ ኃይሎች የህወሓት ኃይሎች በመቀሌም ይሁን በአጠቃላይ በትግራይ ክልል ህዝባቸውን ላለማስደፈር ከፍተኛ የሆነ ቅስቀሳ እያደረጉ ነው፣ እየተዘጋጁ ነው። ህወሓት አሸነፈም ማለት ባንችልም ነገር ግን አልተሸነፈም፣ በዛን ጊዜ አልተሸነፈም፣ በፍጹም አልተሸነፈም። ስለዚህ አሁን ፈርቷል። የፌዴራል መንግስቱ ከፍተኛ ስጋት ውስጥ ነው ያለው። ቄሶችን፣ የሃይማኖት አባቶችን፣ የሀገር ሽማግሌዎችን፣ አምባሳደሮችን በይፋ በፓርላማው በቀጥታ በሚተላለፍ ቴሌቪዥን ጣቢያ
እባካችሁ ጥይት ከመተኮሳችን በፊት አሁንም አስታክሷቸው እያለ ሂዱና ለምኗቸው ብሎ ፍርሃቱን ነው የገለጸው። ነገር ግን ይሄ ፍርሃት ነው ብሎ የትግራይ ህዝብ ዝም ሊል አይችልም። ምክንያቱም ከዚህ በፊት የፈጸመበትን ድርጊት ስለሚያውቅ እየተዘጋጀ ነው፣ ለጦርነት እየተዘጋጀና ትግራይን ለማውደም ከፍተኛ እንቅስቃሴ እያደረገ ነው። አጠቃላይ የህወሓት ኃይሎችን በመከፋፈል የህወሓት አንዳንድ ጀነራሎች በአፋር ክልል መጠው ስልጠና እንዲሰጡ በማድረግ የህወሓት ኃይሎች ወይንም ቲዲኤፍ የሚባለው የትግራይ መከላከያ ኃይል የሚባለው ኃይል ለሁለት ተከፍሎ እርስ በርሱ እንዲጫረስ ለማድረግ ከፍተኛ በጀት መድቦ ስራ እየሰራ እንደሆነ ገብቷቸዋል። ይህን ኃይል ለመምታት ከፍተኛ እንቅስቃሴ እያደረጉ ነው። የፌዴራል መንግስቱም እገዛ ለማድረግ ከፍተኛ እንቅስቃሴ እያደረገ ነው። ስለዚህ በአጠቃላይ የፌዴራል መንግስቱ አሁንም የማይቀር ጦርነት እንዳለ ህወሓቶችም ይሁን የትግራይ ህዝብ በደንብ አድርጎ ያወቀ ይመስለኛል። በዚህም ምናልባት ትግርኛ የሚናገር አዲስ አበባ ከተማ ላይ እንቅስቃሴ የሚያደርግ በሙሉ ደህንነት ስለመሰለው ባለሞ እያፈነ ወዳልተፈለገ ስፍራ እየወሰዳቸው ነው። ከአዲስ አበባ ከተማ ወጥቶ ወደማይታወቅ ስፍራ እየወሰዳቸው ነው። በአዲስ አበባ ከተማ አሁን የትግራይ ተወላጆች በነፃነት የሚንቀሳቀሱበት ጊዜ ላይ አይደለም። ስርዓቱ በጣም ተሸብሯል። በአጠቃላይ በኢትዮጵያ በአራቱም አቅጣጫ የመጣበት ጦር ራሱን መከላከል ወደማይችልበት ደረጃ የመጣ ስለሆነ የህወሓት ኃይሎች የሰጡት መግለጫ የጦርነት አዋጅም አይደለም፣ የፕሪቶሪያው ስምምነት ይፈጸምልን፣ ከዚህ በፊት መንግስት የገባውን ቃል ኪዳን አልፈጸመልንም ከማለት ውጭ እና ሊያጠቃን እያሰበ ስለሆነ ከዚህ ድርጊቱ እንዲታቀብ ከማለት በዘለለ ሰፋ ያለ አልሰጡም። ግን በአጠቃላይ ግን ጦርነቱ የማይቀር መሆኑና የፌዴራል መንግስት አሁንም ጦርነት እያሸተተ ወደ ትግራይ ለመሄድ እንዳሰበ ነው በአጠቃላይ መረዳት የቻልኩት። መሳይ አብይ አህመድ አገዛዝ በትግራይ የእርስ በርስ ጦርነት ሊያፈነዳ ይፈልጋል የሚል መረጃዎች እየወጡ ነው። እንግዲህ በአፋር ክልል ድጋፍ እያደረገላቸው ያሉ ኃይሎች አሉ። ብርጌድና አህመዱንም አብረው ተቀናጅተው እንዲሰሩ እያደረገ ይገኛል። ትግራይ ውስጥ የአብይ አህመድ ሰራዊት ሳይገባ በትግራይ ኃይሎች መሃል የእርስ በርስ ጦርነት እንዲከፈት በማድረግ አብይ አህመድ ምናልባትም ህወሓትን በእጅ አዙር የመውጋት ስትራቴጂ ነድፎ እየተንቀሳቀሰ እንዳለ ነው የሚገለጸው። ለማንኛውም አብይ አህመድ ለእያንዳንዱ ችግር መፍትሄው ጦርነት ነው ብሎ ተዘጋጅቶ በሰፊው እየሄደበት ነው። በአማራ ክልል ጦርነት፣ በኦሮሚያ ጦርነት፣ ከኤርትራ ጋር ያለውንም ነገር በዲፕሎማሲና በሰላም መፈታት የሚችል ነገርም ካለ እሱንም በጦርነት ካልፈታው እያለ ነው። ግን መጨረሻው ምንድነው የሚል ነው። አሁን ደግሞ በከፍተኛ ሁኔታ ኢላማ የተደረጉት በብልጽግና አገዛዝ በኩል የኤርትራ ዜጎች፣ የትግራይና የአማራ ተወላጆች ናቸው። አዲስ አበባ እነዚህ የማህበረሰብ ክፍል አካላት እየታደኑ እየታሰሩ ነው። አዲስ አበባ ላይ ያለው ሁኔታ አሳሳቢ እንደሆነ ነው በተለያዩ የሰብአዊ መብት ድርጅቶችም እየተገለጸ ያለው። ምንድነው አዲስ አበባ የነዚህ የኢትዮጵያውያን አዲስ አበባን በደንብ አጥንታቸው የቆረቆራት የመሰረቷት ያሳደጓት የትግራይ፣ የአማራ፣ የኦሮሞ ሌላውም ኢትዮጵያ ማህበረሰብ ክፍል እነዚህም በሙሉ ባይተዋር በማድረግ በማሰር የአብይ አህመድ አገዛዝ መጠነ ሰፊ ያፈና ተግባር እየፈጸመ ነው። መጨረሻው ምን ይሆን? አዲስ አበባ ከተማ ብቻ ሳይሆን በአጠቃላይ የሰሜናውያን የሚባሉት የአጠቃላይ የአማራ፣ ትግራይ እንዲሁም የኤርትራ ህዝቦችንም ጨምሮ ይሄ ስርዓት በጥላቻ ነው እያያቸው ያለው። ከመጀመሪያውም ጀምሮ እየተባለ የነበረ ነገር አለ። ሰሜናውያን ሴሜቲክ የሚባለው ዝርያ ለረጅም ዘመናት ኢትዮጵያን ስለገዛ እኛንም አንበርክኮ እኛንም እንዲያርጎ እያለ የተሳሳተ ትርክት ወይንም ከየት እንዳመጡት የማይታወቅ በፍጹም እነሱ በፖለቲካ ውስጥ እንዳልተሳተፉ በታሪክ እና በድርሳናት ተጽፈው የሚገኙ አጠቃላይ ታሪኮች በኢትዮጵያ ስርዓተ ንግስና የኦሮሞ አስተዋጽኦ ከየትኛውም ብሔረሰብ ያነሰ አይደለም። በንጉሱ ጊዜም በአፄ ምኒልክ ጊዜም የወታደራዊ አዛዦች፣ አስተዳዳሪዎች፣ ሚኒስትሮች ኦሮሞዎች ነበሩ። ይሄ እየታወቀ ነገር ግን ከስርዓቱ ላይ ምንም እጃቸው እንዳልነበረ ህዝባቸውን አሳምነው ጥላቻን በጥብጠው በመጋት ሰሜናውያን እንዲጠላ ለማድረግ ከፍተኛ ጥረት አድርገዋል። ነገር ግን አሁን በተወሰነ ደረጃ ሴሜቲክ የሚባለው ኃይል በአንድ ሆኖ ሊመጣብኝ ነው የሚል ስጋት ፈጥሮበታል። ለዚህም ነው አሁን ባገኘው አጋጣሚ ሁሉ አዲስ አበባ ላይ ትጥቅ ፈተው በነፃነት የሚንቀሳቀሱ ወጣቶችን በጥላቻ ከቻላችሁ ወታደራዊ ስልጠና ወስዳችሁ በብርጌድና አህመዱ በኩል ኤርትራን ውጉልኝ፣ የትግራይ ኃይሎችንም በአፋር በኩል ስልጠና ወስዳችሁ የሸፈቱ ጀነራሎች አሉ፣ ከቲዲኤፍ የወጡ ጀነራሎች አሉና ከነሱ ጋር ሆናችሁ ውጉልኝ። እምቢ ካላችሁ ግን ደግሞ አፋር ክልል ውስጥ በረሃ ላይ ወስደው ወታደራዊ ካምፕ ላይ በረሃብ በማሰቃየት በመግረፍ በውሃ ጽም በማሰቃየት የሚሞተው ይሞታል፣ አካል ጉዳተኛ ሆኖ የሚወጣው አካል ጉዳተኛ ምንም ግድ አይሰጣቸውም ይሄ ነገር። ስለዚህ በአጠቃላይ የሰሜናውያን ፖለቲካ
ህብረት ፈጥሮ አንድ ላይ ሆኖ እንዲመጣበት ስላልፈለገ የሞት ሽረት ትግል እያደረገ ነው። ባገኘው አጋጣሚ ሁሉ ይሄ ነገር አንዱ ነው እንዳይመጣ ለማድረግ ስራ እየሰራ ነው። በእርግጥ በአንድ በኩል ይህ ጠቅላይ ሚኒስትር በእንደዚህ በጣም ተንኮል በተሞላበት አካሄዱ የተሳካለት መሪ ነው ማለት ይቻላል። ግን መሪ ማለት ግን ይህ አይደለም ትርጉሙ። መሪ ማለት ወንበሩ ላይ ሲቀመጥ ዘርን፣ ሃይማኖትን፣ ሀብታም ደሃን፣ ጥቁር ቀይ ነጭን ሳይል ዜጎችን በኩል የሚያይ መሪ ሲቀመጥ ነው አንድ መሪ ነው የሚባለው። ስለዚህ ይሄ ስርዓት ገዢ ስርዓት ነው፣ ከፋፋይ ስርዓት ነው። ከፋፋይነቱንም በደንብ አድርገን እያየው ነው። በአጠቃላይ የትግራይ ኃይሎች ግን በደንብ አድርጎ ገብቷቸዋል። ከአፋር ክልል አሸፍቶ ያመጣቸው የተወሰኑ ወታደራዊ ጀነራሎች ወደ ውጊያ ቀጠና እንዲሄዱ ለማድረግ ጦር ሰጥቶ ስልጠና